ሰላም ሰላም የሀፍታ ንባብ ተከታታዮች እንደምን አላችሁ? ሀፍታ ንባብ የሚለውን የዩቲዩብ ቻናል ወደ አዲስ ስያሜ ቀይሬዋለሁ። ይሄ ሀፍታ ንባብ የሚለው ወደ ኢትዮ ልሳን ወደሚል የዩቲዩብ ቻናል ስያሜ ስለተቀየረ ኢትዮ ልሳን ብላችሁ ብትገቡ ታገኙታላችሁ ማለት ነው። ስለዚህ በዚህ የዩቲዩብ ቻናል ስያሜ እንገናኛለን ማለት ነው። እንግዲህ ከዚህ በፊት እንዳነሳ ነው ቅጥያ መላዶች ላይ ያተኮረ ትምህርትን በክፍል 1 ስር ያቀረብኩላችሁ ይታወቃል። ዛሬ ደግሞ ክፍል 2ን የቅጥያ መላድ አገልግሎት የሚል የትምህርት ይዘት ይዘን ቀርበናል ማለት ነው። ትምህርቱን በአክብሮት እንድትከታተሉ አሳስባለሁ። ከዛ በፊት ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ ጠይቃችኋለሁ ማለት ነው። እንግዲህ የቅጥያ ምላድ አገልግሎት ስንል ምን ማለታችን ነው? ቅጥያ ምላዶች ምን አይነት አገልግሎትስ አላቸው? ምን አይነት አገልግሎትንስ ይወጣሉ የሚለውን ከሞላ ጎደል የምንመለከትበት ይሆናል ማለት ነው። እንግዲህ ቀደም ብለን እንዳነሳ ነው ቅጥያ ምላዶች ቅጥያዎች ናቸው። በራሳቸው ትርጉም የማይሰጡ ወይም ትርጉም የሌላቸው ሰዋሰዋዊ ተግባር የሌላቸው የማይወጡ ብለን በክፍል 1 ስር ያነሳነው ጉዳይ አለ። እነኚህ ቅጥያ ምላዶች ከዋና ቃል ጋር ወይም ደግሞ ከነፃ ምላድ ጋር ተጠግተው ካልመጡ በስተቀር ምንም አይነት ትርጓሜ ወይም ምንም አይነት የሰዋሰዋዊ ጥቅም እንደሌላቸው አይተናል ማለት ነው። ግን እነኚህ ቅጥያ ምላዶች ከዋና ቃል ጋር ተቀጥለው ሲመጡ የራሳቸው የሆነ ሰዋሰዋዊ ተግባር አላቸው ወይም አገልግሎት አላቸው። እነኚህም ወደ 8 የሚደርሱ አገልግሎቶችን ይወጣሉ ብለን እናስቀምጣቸዋለን። የመጀመሪያው ቅጥያ ምላዶች የሚወጧቸው ወይም የሚኖራቸው አገልግሎት አንደኛ ቁጥርን ወይም ቁጥር ማመልከት ነው ወይም ቁጥር አመልካች ቅጥያ ምላድ ብለን የምንጠራው ሲሆን፣ ሁለተኛ ወገን አመልካች ቅጥያ፣ ሶስተኛ ጾታ አመልካች ቅጥያ፣ አራተኛ አይነትን አመልካች ቅጥያ፣ 5 ባህሪን አመልካች ቅጥያ፣ 6 ባለንብረትን ማመልከት፣ 7 እምርነትን ወይም ታዋቂነትን ማመልከት፣ 8ኛና የመጨረሻው ወገን አመልካች ወይም ወገናዊነትን የሚያመለክቱ ቅጥያ ምላዶች ብለን በ8 መድበን ማየት እንችላለን ማለት ነው። እያንዳንዳቸውን እንመልከት። የመጀመሪያው ቁጥር ማመልከት። የቅጥያ ምላድ አንደኛው ጥቅማቸው ወይም አገልግሎታቸው ቁጥርን ማመልከት ነው። እነኚህ ቁጥር አመልካች ቅጥያ ምላዶች ቅድም እንዳልኳችሁ በዋና ነፃ ምላድ ላይ ሲቀጠሉ ወይም ደግሞ ተጠግተው ሲመጡ ቁጥርን ሊያመለክቱ የሚችሉ ቅጥያዎች አሉ ማለት ነው። እነኚህ ቅጥያዎች ነጠላ ቁጥርን ወደ ብዙ ቁጥር የሚቀይሩ ወይም የሚለውጡ የቅጥያ ምላድ አይነቶች ናቸው። ምክንያቱም ቁጥር አመልካች እንደመሆናቸው መጠን ቁጥርን ከነጠላ ቁጥር ወደ ብዙ ቁጥር ሊለውጡ የሚችሉ ቅጥያ ምላዶች ናቸው። እነኚህ አብይ ቅጥያ ምላዶች ብለን እንጠራቸዋለን። እነኚህ አብይ ቅጥያ ምላዶች በሁለት ከፍለን ማየት እንችላለን። የመጀመሪያው የአማርኛ አብይ ቅጥያ ምላድና የግዕዝ አብይ ምላድ ብለን የምንጠራቸው ወይም ደግሞ የምንከፍላቸው ይሆናል ማለት ነው። የአማርኛ አብይ የሚባሉት ለምሳሌ ውዎችና ኦች ሲሆኑ፣ የግዕዝ አብይ ምላዶች የምንላቸው አን እና አት በዋናነት የሚጠቀሱ ይሆናሉ ማለት ነው። እያንዳንዳቸውን እንመልከት። የአማርኛ አበዛዝን በተመለከተ ወይም ደግሞ የአማርኛ አብይ ቅጥያ ምላዶች የምንላቸው ቅድም እንዳነሳውላቸው ኦችና ውዎች ናቸው። ለምሳሌ ላም ብለን ነጠላ ቁጥሩን ወደ ብዙ ቁጥር ስንቀጥለው ላሞች ይሆናል። ከብት ብለን ከብቶች፣ ተማሪ ብለን ተማሪዎች፣ መኪና ብለን መኪናዎች እንላለን። እነኚህ የአማርኛ አብይ ቅጥያ ምላዶች የተጨመሩባቸው ብዙ ቁጥር አመልካች ቅጥያ ምላድ ናቸው ማለት ነው። ሁለተኛው የግዕዝ አብይ ወይም ደግሞ የግዕዝ አበዛዝን የሚመለከት ሲሆን ለምሳሌ መምህር፣ መምህራን፣ ጽሁፍ፣ ጸሐፊ፣ ጸሐፊያን፣ መነኩሴ፣ መነኮሳት፣ አእዋፍ፣ አእዋፋት እያለ አንና አትን በአብይ ምላድነት ገብተዋል። እነኛ አብይ ምላዶች የግዕዝን የአበዛዝ ስርዓት ወይም ስልትን የሚከተሉ የአበዛዝ ስርዓት ነው ማለት ነው። እዚህ ጋር ማስተዋል ያለብን ነገሮች ሁለት ነገሮች አሉ። በተለይ በአማርኛ የአበዛዝ ስርዓት ላይ ውዎችና ኦችን መቼ ነው የምንጠቀማቸው የሚለውን ትልቅ ጥያቄ አለ። ብዙ ጊዜ የምንሳሳታቸው ውዎችን መቼ ነው የምንጠቀማቸው፣ ኦችንስ መቼ ነው የምንጠቀመው የሚለው ነው። ስለዚህ እዚህ ጋር በቀስት የተመለከተው አስተውሉ የሚል በቀይ ጽሑፍ የተጻፈው የቃሉ የመጨረሻ ፊደል በሳድስ ከጨረሰ ኦችን ይወስዳል ማለት ነው። በሳድስ ለምሳሌ አጥር የምትለው የመጨረሻዋ ፊደል ር ነች። ር ሳድስ ፊደል ናት። ስለዚህ ከኦች ይልቅ ኦችን
ይወስዳል ማለት ነው። ስለዚህ በሳድስ ፊደል የሚጨርሱ የመጨረሻ ወያቸው ወይም ፊደላቸው በሳድስ የሚጨርስ ከሆነ ኦችን ይወስዳል ማለት ነው። ሁለተኛ የቃሉ የመጨረሻ ፊደል ከሳድስ ፊደል ውጪ ወይም በአናባቢ የሚጨርስ ከሆነ ከሳድስ ፊደል ውጪ ሆኖ በአናባቢ የሚጨርስ ከሆነ ኦችን ሳይሆን ዎችን ይወስዳል ማለት ነው። ለምሳሌ ሲኒ ስንል ሲኒ ኒ ከሳድስ ፊደል ውጪ ናት ወይም ደግሞ በአናባቢ የሚጨርስ ነው። ኒ ስንል በውስጥ አዋቂነት ኢ አለች። ስለዚህ ኢ ስላለች ተከታታይ ሁለት አናባቢዎች በአንድ ላይ መምጣት ስለማይችሉ ከኦች ይልቅ ማንን ይወስዳል ማለት ነው? ዎችን ይወስዳል ማለት ነው። ስለዚህ በእንደዚህ መልክ መለየት እንችላቸዋለን ማለት ነው። ሌላው ሁለተኛው የቅጥያ ምላድ አገልግሎት ወገን አመልካች ወይም ደግሞ ወገንን የሚያመለክቱ ቅጥያዎች አሉ። ይህ መድረሻ ቅጥያው አዊ የሚለውን አብይ ምላድ ይወስዳል። እነኚህ አዊ የሚሉት ደግሞ በስሞች ላይ የተቀጠሉ ስም የነበረውን ወደ ቅጽል ወይም ቅጽል አድራጊ ሆነው ይገባሉ ማለት ነው። ለምሳሌ ሱዳን አዊ ስንጨምርበት ሱዳናዊ፣ ኢትዮጵያ ኢትዮጵያዊ፣ ሰማይ ሰማያዊ፣ ምድር ምድራዊ። እነዚህ አዊ የሚሉት እና እነኚህ አዊ የሚሉት በሙሉ በዚህ በወገን አመልካችነት ቅጥያ የሚገቡ የቅጥያ ምላድ አይነቶች ናቸው ማለት ነው። ሶስተኛው ጾታ አመልካች ቅጥያ ምላድ ነው። ቅጥያ ምላዶች ጾታን የማመልከት አገልግሎትን ይወጣሉ ማለት ነው። ይህ ቅጥያ ምላድ ጾታን የሚገልጹ ቅጥያ አድርገን የምንወስዳት ኢት የተሰኘው ሲሆን ለዚህ ስሞችና ቅጽሎች ላይ በመጨመር በስሞችና በቅጽሎች ላይ በመጨመር አነስታይነትን ወይም ደግሞ የሴት ጾታነትን ያመለክታሉ። ለምሳሌ ልጅ ብለን ኢትን ስንጨምር ልጅት፣ ቆንጆ ብለን ኢትን ስንጨምር ቆንጂት፣ ሙሽራ ሙሽሪት፣ ሞኝ ሞኝት። ልጅ፣ ቆንጆ፣ ሙሽራ፣ ሞኝ የሚሉ በሙሉ በወንድ ጾታ የተቀለጡ ሲሆኑ ኢትን ስንጨምር ልጅት፣ ቆንጂት፣ ሙሽሪት፣ ሞኝት የሚሉ የሴት ጾታን እንዲይዝ አድርጎልናል ማለት ነው። አራተኛው የቅጥያ ምላድ አገልግሎት አይነት አመልካች ቅጥያ ምላድ ነው። እነዚህ ቅጥያዎች አይነትን የሚያመለክቱ አማ፣ ማ፣ አም ሲሆኑ በስሞች መድረሻ ላይ በመቀጠል ቅጽል ያደርጋቸዋል ማለት። ለምሳሌ ድንጋይ ድንጋያማ፣ አሸዋ አሸዋማ፣ ቁስል ቁስል ቁስላም፣ ገብስ ገብስማ የሚሉ እነኚህ አማ የሚሉት ማ የሚሉ በሙሉ እነኚህ አይነትን የሚገልጹ የቅጥያ ምላድ አይነቶች ናቸው ማለት ነው። አምስተኛውና የመጨረሻው በዚህ ክፍል የምንመለከተው ባህሪን ማመልከት ወይም ባህሪን አመልካች ቅጥያ ምላዶች ናቸው። እነዚህ ቅጥያዎች አምና እኛ ሲሆኑ የሚቀጥሉ በስሞች ላይ ሲሆን ስሞችን ወደ ቅጽልነት የመቀየር አቅም አላቸው ነው። አምና እኛ ለምሳሌ ስስት ስስታም፣ ሆድ ሆዳም፣ መንደር መንደርተኛ እንዲሁም ደግሞ እልህ እልህኛ የሚሉ ነገሮችን እናገኛለን። ስለዚህ እነኚህ የተቀጠሉባቸው በሙሉ ባህሪን የሚያመለክቱ ቅጥያ ምላዶች ናቸው። ስለዚህ ቅጥያ ምላዶች ከዚህ አንፃር የተለያዩ ጥቅሞች ወይም አገልግሎቶችን ይወጣሉ ማለት ነው። በዛሬው ክፍል በክፍል 2 ስር የቅጥያ ምላድ አገልግሎት በሚለው የተወሰኑትን አይተናል። ቀጣይ ክፍል ደግሞ ክፍል 3 ላይ የቀሩትን 3ቱን የቅጥያ ምላድ ተግባር ወይም አገልግሎትን የምንመለከት ይሆናል። እንዳልኳችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር አድርጉ። ውስጥ የቅጥያ ምላድ አገልግሎት በሚለው ስር እንደገና እንመለሳለን። እስከዛው ቻው።